አዳምን በኃጢአቱ ምክንያት ከመጣበት ፍዳ አዳነው፣ የጠፋ መልኩንም አደሰ። ጌታችን ኢየሱስ ክርስቶስም ከመቃብር ውስጥ በተነሳ ጊዜ እጅግ ኃይለኛ የሆነ ታላቅ ነውጥ ውስጥ ሆነ። ሰውም ሁሉ ደነገጠ። የከሃዲያን አይሁድ ዘመዶች የሆኑ ንጹሐን ወገኖችም ከመቃብራቸው ተነስተው ወደ ኢየሩሳሌም ገብተው እንዲህ ብለው በታላቅ ድምፅ ሰበኩ። አይሁድ ማኅበር ሆይ፣ ስለ ሰው ድነት ወደ ዓለም መጥቶ ሰው የሆነው ይህ ኢየሱስ ክርስቶስ ነው እኮን። እርሳቸውም ውስጥ ሰው ሁሉ ወደ አባቱ ደርሶ የዛሬ 3 ቀን የሰራችሁት ምንድን ነው ይለዋል። አባቱም በመካከላችን የተገለጠ አንድ አሳሳች ሰው ከመግደላችን በቀር ምንም አልሰራንም ብሎ ይመልስለታል። ልጁም አባቱ አሳሳች ሰው አይደለም፣ ሁሉን የፈጠረ የዓለም ባለቤት ፍጥረቶቹንም የሚያድናቸው ነው እንጂ ሲኦልን በዝብዟታልና እኛንም ከመቃብራችን አውጥቶናልና በሞቱም የሞትን ሥልጣን አጥፍቷልና አዳምንም በኃጢአቱ ከመጣበት ፍዳ አድኖ አንስቶታልና ብሎ ይመልስለታል። እንዲሁም እያንዳንዱ ሰው ከመቃብር ከወጡት አባቶች ወደ ልጆቻቸው፣ ልጆችም ወደ ወላጆቻቸው፣ ወንድም ወደ ወንድሞቹ፣ እህትም ወደ እህቷ፣ እህትም ወደ ልጆቿ፣ ሙሽራም ወደ አባቷ፣ አማትም ወደ ምራቷ ይሄዳሉ። ሰው ሁሉ ወደ ቤተሰቡና ወደ ወገኑ እየገባ የጌታችን ኢየሱስ ክርስቶስን እውነተኛውን ነገር ያወራቸዋል። በሲኦልና በመቃብራቸው ውስጥ ያዩትን የጌታችንን የኢየሱስ ክርስቶስን ከሃሊነቱንም ያበስራሉ፣ ያወራሉ፣ ይናገራሉ። ሙታኖችም የሚሰማ ይህ ነገር በአይሁድ ላይ በበዛ ጊዜ ከእናንተ ማንንም አናውቅም ብለው ካዱ። አባትም ልጁን በገሌ መቃብር የቀበርከኝ እኔ አባት ነኝ ይለዋል። እናትም ልጇን እኔ የገሊት እናትሽ ነኝ፣ ወንድሞችሽም ገሌና ገሌ ናቸው ትለዋለች። የተወለደችበትም ቀን በየወሩ ስም ትጠራለች። እንደዚህ ባለ ዘመን ገሊት የተባለች የገሌ ልጅ ያጋባው አይደለሁምን ትለዋለች። ስራው ሁሉ በገላው ውስጥ ያለውን ምልክት ሁሉ ትናገረዋለች። ልጅ ሆይ በፍርድ ቀን እንዳይክድ የእግዚአብሔርን ልጅ አትካደው ትለዋለች። አይሁድም ይህንን ነገር በሰሙ ጊዜ ያፍራሉ። ዘመዶቻቸውም እንደሆኑ ያምኗቸዋል። እርሱ የእግዚአብሔር ልጅ እንደሆነ የጌታ ኢየሱስ ክርስቶስን ነገሩን ባወሱባቸው ጊዜ ግን ወደ ክልላቸው ተመልሰው የሚያሳድዷቸውና የሚገድሏቸው ሆኑ። አይሁድም ጌታችን ኢየሱስ ክርስቶስ አባቶቻቸውን፣ ወንድሞቻቸውን፣ ልጆቻቸውን፣ እህቶቻቸውን፣ ዘመዶቻቸውን ሁሉ ከሙታን ተለይቶ እንዳስነሳ ካዱ። አስቀድመን እንደተናገርነው ንጹሐን አባቶች አብርሃም፣ ይስሐቅ፣ ያዕቆብ እንዳስነሳቸው ባዩ ጊዜ ቀድሞ አልካዱም ነበር። በአብ ዘንድ እኔ እንደማላጣላችሁ አታስቡ። ነገር ግን የሚያጣሏችሁ አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ አሉ። ወደ አብርሃም ያጣሏችኋል ያለው የጌታችን የኢየሱስ ክርስቶስ ቃሉ ይፈጸም ዘንድ እንዲሁ አባቶች ሁሉ ከእውነተኛው ስለ ትንሣኤው ምስክር ሆነዋል። በዕውር ሰንበት ማለዳ ገና ጨለማው ሳለ ሴቶች ወደ መቃብር ቦታ መጡ። እንደ እስራኤል ልጆች ሕግ የጌታችንን ሥጋውን ይቀቡት ዘንድ ሽቱና ማዕጠንቶችን ከእርሳቸው ጋር ይዘዋል። የመጡትም ሴቶች እመቤታችን ድንግል ማርያም፣ የቀሌዮጳ ማርያም፣ ጳውፍልያና ማርያም መግደላዊት፣ እነርሱም ጌታችን ኢየሱስ ክርስቶስን በገንዘባቸው ሲያገለግሉት የነበሩት ናቸው። ወደ መቃብሩም ከመድረሳቸው አስቀድሞ ንጹሕ ሥጋውንና ይዘን ከመቃብሩ አፍ ላይ ደንጃውን የሚያስወግድልን የምናገኘው ሰው ይኖር ይሆን ብለው እርስ በርሳቸው ይነጋገሩ። በመቃብሩ አፍ የተቀመጠች ደንጃ እጅግ ታላቅ ናትና ወደ መቃብሩ በደረሱ ጊዜ ድንጋይቱ ተንከባላ፣ በላይዋም የእግዚአብሔር መልአክ ተቀምጦ አገኟት። ባዩትም ጊዜ ደነገጡ፣ ወደ መቃብሩ መቅረብ ፈሩ። መልአኩም አትፍሩ፣ አትደንግጡ፣ ሕያውን ከሙታን ጋር ለምን ትሹታላችሁ? ጌታችን ከመቃብሩ ውስጥ ተነስቷልና ነው መቃብሩን እዩ። ከርታው ቸርነቱ ለዘላለሙ በሁላችን ላይ ይደረብር። ማቴዎስ ረድእ ሐዋርያ ከለክብረ መንግሥት ከሰባይ ወትረ መንግሥት አርያም ለዓለም ዓለም። የማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ ፍጻሜ። ወሰርከ ሰንበት ለጸብያ እሑድ መጽአት ማርያም መግደላዊት ወካልእታኒ ማርያም። ቅዳሜ ሌሊት ለእሑድ አጥቢያ ማርያም መግደላዊትና
ሁለተኛዋ ማርያም መቃብሩን ሊያዩ መጡ። እነሆ ታላቅ ንውጽውጽታም ሆነ የእግዚአብሔር መልአክ ከሰማይ ወርዷልና መጥቶም ከመቃብሩ አፍ ላይ ያችን ድንጋይ አንከባሎ በላይዋ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረድ ነጭ ነበረ። ከግርማውም የተነሳ መቃብሩን የሚጠብቁ ታወኩ፣ እንደ በድንም ሆኑ። ያን መልአክ መለሰ፣ ሴቶችንም እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና ከዚህ ግን የለም፣ እሱ እንደተናገረው ተነስቷል። ነገር ግን ኑና ተቀብሮበት የነበረውን ቦታ እዩ። ፈጥናችሁም ሂዱና ለደቀ መዛሙርቱ እንደተናገረ ተነስቷል፣ እነሆ በገሊላ እቀድማችኋለሁ፣ በዚያም ታዩኛላችሁ፣ እነሆ ነገርኋችሁ፣ እንደነገርኋችሁ ብላችሁ ንገሯቸው። በፍርሃት በታላቅ ደስታም ከመቃብሩ ፈጥነው ሄዱ። ለደቀ መዛሙርቱም ይነግሩ ዘንድ ቸኮሉ። ለደቀ መዛሙርቱም ሊነግሩ ሲሄዱ ጌታ ኢየሱስ በመንገድ ተገለጠላቸውና እንዴት ናችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ከዚህም ቀጥሎ ጌታ ኢየሱስ እንዲህ አላቸው፣ አትፍሩ፣ ሂዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዚያም ያዩኛል። እነርሱም ከሄዱ በኋላ ወታደሮች ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሩ። ተሰብስበውም ከሽማግሌዎች ጋር መክረው ለወታደሮቹ ብዙ ወርቅ ሰጧቸው። እንዲህም አሏቸው፣ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህ ነገር በአሕዛብ ገዥ ዘንድ የተሰማ እንደሆነ እኛ እናሳምነዋለን፣ እናንተንም እናድናቸዋለን፣ ነገራችሁንም እውነት እናስመስልላቸዋለን፣ ነገራችሁንም እውነት እናስመስለዋለን፣ እንዳታዝኑም እናደርጋለን። ጭፍሮቹን ገንዘቡን ተቀብለው እንደመከሯቸው አደረጉ። ይህም ነገር እስከ ዛሬ በአይሁድ ዘንድ ሲነገር ይኖራል። 11ዱም ደቀ መዛሙርቱ ግን ወደ ገሊላ ጌታ ኢየሱስ ወደ አዘዛቸው ተራራ ሄዱ። ባዩትም ጊዜ ሰገዱለት። እኩሌቶቹ ግን ተጠራጠሩ። ጌታ ኢየሱስም ቀርቦ ሥልጣን ሁሉ በሰማይና በምድር ተሰጠኝ ሲል ተናገራቸው።